በዛሬው ለልጄ የተሰኘው ተወዳጅ የቴሌቪዥን ድራማ ላይ አይሴጉል በያጊዝ ግድያ ተጠርጥራ ወደ እስር ቤት የምትወርድበትን፣ የሴማ እናት በመድኃኒት ብዛት የምትሞትበትን፣ ፓይራዝ ፖሊስ መሆኑን የሚታወቅበትን ሌሎችንም አሳዛኝና አጓጊ ትዕይንቶችን ይዤላችሁ ቀርቤያለሁ። ወደ ትዕይንቱ አለፍኩ። በባለፈው ክፍል ያጊዝ በዛፈር ሰዎች መገደሉና ወንጀሉንም በአይሴጉል እንዲሆን ማድረጋቸውን ተከትሎ ትዕይንታችን የሚጀምረው አይሴጉል ፓይራዝ ፖሊስ መሆኑን የበፊት ሚስቱ ነግራት ከፖይራዝ ጋር ሲጨቃጨቁ ነው። በዚህ መሃልም በፖሊሶች ተጠርጥራ ከቤቷ ትወሰዳለች። የአቃቤ ሕጉ ልጅ ያጊዝ በአይሴጉል መርፌ ተመርዞ መሞቱና ይህንንም መርፌ የሰጠችው አይሴጉል መሆኗ ሁኔታውን ውስብስብ ያደርገዋል። ይህ ወንጀል በዛፈር ሰዎች የተቀናበረ ቢሆንም ሁሉም ማስረጃዎች የሚያሳዩት ግን አይሴጉል ላይ ነው። ባህሪ ባባ ዛፈርን በመያዝ እውነቱን እንዲያወጣ በማስገደድ ላይ ያለ ፖይራዝ ለሴማ ደውሎ አይሴጉል በፖሊሶች መወሰዷን ይነግራታል። ባባና ልጆቹ መታሰሩን ሲሰሙ ሳዳቲን በንዴት አንተ እንዳቀነባበርከው እናውቃለን ብሎ ሽጉጡን አውጥቶ ሊተኩስ ሲል ባህሪ ያስቆመዋል። ቀጥሎም ሰፈርን መኪናውን አስነሳና እውነቱን እናጣራ በማለት ወደ ፖሊስ ጣቢያ ይሄዳሉ። ወደ ፖሊስ ጣቢያ እየሄዱ እያለ በተመሳሳይ ሰዓት ሌላ መጥፎ ዜና ይሰማል። የሴማ እናት በህመም ማገገሚያ ቦታ ውስጥ ሳለች ራሷን ለማጥፋት ሞክራ ሆስፒታል በአምቡላንስ እየሄደች እንደሆነ ከነርሷ ይነገራታል። ባህሪ ባባም እንድትረጋጋና ሰፈርን አብሯት እንዲሄድ ያዘዋል። ሆስፒታል እንደሄዱም እናቷ እንደሞተች ይነገራታል። ሰፈርም አብሯት ሆኖ ያጽናናታል። በሌላ በኩል አይሴጉል ፖሊስ ጣቢያ በመድረስ በካቴና ታስራ እየተወሰደች ነው። አቃቤ ሕጉም አንቺና አባትሽም መቼም አልተዋችሁም እያለ ሲያስፈራራት፣ ፖይራዝ ግን እንደሚያስወጣት ቃል ይገባላታል። በመቀጠልም ባህሪና ፖይራዝ ዛፈርን ካገቱት ቦታ እየሄዱ እያለ የዛፈር ሰዎች ይከተሏቸዋል። ቦታው ላይ እንደደረሰም ባህሪ በንዴት ዛፈርን ከወንጀሉ ጀርባ እንዳለና እውነቱን እንዲያወጣ ይነግረዋል። በዚህ መሃል የዛፈር ሰዎች መጥተው ተኩስ ሲከፍቱ ዛፈር አጋጣሚውን በመጠቀም ያመልጣል። ባህሪም ፖይራዝ እንዲከተለው ያዘዋል። ፖይራዝ ዛፈር እንዳገኘው እንደሚያስመልጠውና ነገር ግን እውነተኛውን ገዳይ ለፍርድ እንዲያቀርብ ይስማማሉ። ከተስማሙ በኋላም ዛፈር ፖይራዝ ጋር ሽጉጡን ደቅኖ ባህሪ ባባን አንድ ነገር ብታረጉ ፖይራዝን እገለዋለሁ ብሎ በማስፈራራት ያመልጣል። በኋላ ላይ ፓይራዝ ለአቃቤ ሕጉ ሄዶ ምስጢራዊ ፖሊስ ሆኖ ለ6 ወራት በባህሪ ኡማን ቤት ገብቶ ይሰራ እንደነበርና ዓላማው የተወሰደበትን ልጁን ሲናን ለማስመለስ ብቻ እንደነበር እያስረዳ ሙሉውን ቃል በድምፅ እየተቀዳ ቃሉን ይሰጣል። በዚህ መሃል ዙልፊካር ለዓመታት ሲያሰቃየው የነበረው ከዚህ ቀደም ሕፃናትን ያሰቃይና እጽ ያሰራጭ የነበረውን ሰው የችግዴም አባት መሆኑን ይደርስበታል። ዙልፊካር እቤት በመሄድ በልጅነቱ ያሰቃየውን ስቃይ በማስታወስ ሽጉጥ አውጥቶ ሊገለው ሲዘጋጅ፣ ነገር ግን ሰፈር ቦታው ላይ በመድረስ ወንድሜ እጅህን በደም አታጨማልቅ በማለት ይከለክለዋል። በእስር ቤት ውስጥ ደግሞ አይሴጉል በከባድ ጊዜ እያሳለፈች ነው። ባልሰራችው ወንጀል ተከሳ ከወንጀለኞች ጋር ተቀላቅላ በጭንቀት ነው ያለችው። በዚህ መሃል ፖይራዝ ቃሉን እየሰጠ እያለ አንድ መርማሪ በመምጣት ያጊዝን የገደለው ሰው ቃሉ እንደሰጠና ገዳዩ እሱ እንደሆነ ይናዘዛል። አቃቤ ሕጉም እውነተኛ ወንጀለኛው አይሴጉል እንዳልሆነችና በሌላ ሰው የተቀነባበረ እንደሆነ ሲረዳ አይሴጉልን ከእስር እንድትለቀቅ ያደርጋል። አይሴጉል ከእስር ተፈታ ስትወጣ ፖይራዝ ውጭ እየጠበቃት ነበር። እኔ እውነተኛ ፍቅር ያገኘሁት ካንቺ ነው፣ እባክሽ እመኝም ቢላትም አይሴጉል ግን አንተ ፍቅሬን ብቻ አይደለም ያጠፋው፣ ህይወቴን ቤተሰቤንም አበላሸው፣ ከእንግዲህ በህይወቴ እንዳትመጣ ብላ ጥላው ትሄዳለች። ፖይራዝ አሁን ሁሉም ነገሮች እንደተበላሹ ተረድቶ የድምፅ ቅጂውን ባህሪ ባባ ጋር በመላክ እውነቱን እንዲያውቅ ያደርጋል። ፖይራዝ ልጁ ሲናን ጋር በመሄድ አባትህን ይቅር በለው እኔ መሄድ አለብኝ ሲለው፣ ሲናንም አባቴ አትሄድ አብሬ ልምጣ እያለ ያለቅሳል። ፖይራዝ ከሲናን ጋር ብቻውን ሳይሆን ከጎረቤቱ ከአልባይ ጋርም የመጨረሻ ስንብት ያደርጋል። በመጨረሻም የካሴቱ ድምፅ የባህሪ ባባ ቤት በመድረስ ሴማ፣ ሰፈር፣ ዙልፊካር ሳዳቲን ከፍተው ማዳመጥ ጀምራሉ። በካሴቱ የሚመጣው ድምፅ የፖይራዝ ነበር። እኔ ፖይራዝ ካራኤል እባላለሁ። ለ6 ወራት ያህል በባህሪ ኡማን ቤት ውስጥ እንደ ምስጢራዊ ፖሊስ ሰራ ነበርኩ። ይህን ድምፅ ሲሰሙ የሁሉም ሰው ፊት ይለዋወጣል። ባህሪ ባባ የሰማውን ማመን ያቅተዋል። እንደ ልጁ አምኖ ወደ ቤቱ ያስገባው ሴት ልጁን ያጨለት ፖይራዝ የፖሊስ ሰላይ ሆኖ መገኘቱ ባህሪን ያሳብደዋል። በዚህ ጊዜ ባህሪ ባባ በቁጣ ፖይራዝን ፈልጋችሁ ባያችሁበት ቦታ ጭንቅላቱን ብላችሁ ግደሉት ብሎ የሞት ትዕዛዝ ያስተላልፋል። በመጨረሻም የባህሪ ባባ ሰዎች መሳሪያቸውን አዘጋጅተው ፖይራዝ ለመያዝ ይሄዳሉ። ፖይራዝ ተስፋ ቆርጦ ራሱን ለማጥፋት እየወሰነ እያለ ሌላ አስደናቂ እውነት ይደርስበታል። እሱን ወደ ባህሪ ባባ ያስገባው አዛዥ ሙምታዝ እና አቃቤ ሕጉ በጀርባ ሌላ ጨዋታ ይጫወቱ እንደነበርና እሱን እንደ መጠቀሚያ እንዳደረጉት ይረዳል። ትዕይንቱ ይቀጥላል።